ማስተካከል ያሉብን ሴቲንጎችን አስተካክለናል። በቀጣይ ደግሞ ምን እናያለን? ቱሎቹን አንድ በአንድ ለማየት እንሞክራለን። ኤፍ1 ላይ ምን አለ፣ ምንድነው ጥቅማቸው፣ እንዴት ነው የምንጠቀመው የሚለውን እያንዳንዱ ከኤፍ1 ጀምረን እስከ ኤፍ8 ያሉትን እያንዳንዱን ቱሎች አብረን ከኔ ጋር እናያለን። እኛ የምንጠቀምባቸውን ቱሎች ብቻ ማለት ነው። ለኛ የማያስፈልጉን በጣም ብዙ ቱሎች ስላሉ እኛ መርጠን የሚያስፈልገውን ፓተርን ለመስራት የሚያስፈልጉትን ቱሎች ዲቴል አንድ በአንድ እየሰራንባቸው እናያለን ማለት ነው። እዚህ ጋር መጥቼ ኤፍ1 ላይ ክሊክ ሳደርግ እንደዚህ አይነት አማራጭ ያመጣልናል። ኤፍ1 ላይ ምን አለ ይለናል? ፖይንት እና ላይን አለ ይለናል። ስለዚህ በሁለት ከፍሎልናል። ከላይ ያሉት ፖይንቶች ፖይንት የምንሰራባቸው ናቸው። ከታች ያሉት ደግሞ ላይን የምንሰራባቸው ናቸው። ምን እናደርጋለን? እያንዳንዱን አንድ በአንድ በዝርዝር ለማየት እንሞክራለን። እሺ የመጀመሪያ ፖይንቶች ስለሆኑ ፖይንቶች ለመስራት ያው መስመር ስለሚያስፈልጋን ስትሬት የምትለዋን ከዚህ ክሊክ አደርግና እዚህ ጋር መጥቼ ክሊክ አድርጌ እዚህ ጋር እንደዚህ ስታደርጉት ይጣመማል አይደል? ልክ ኪቦርዳችሁ ላይ ኮንትሮልን ስትይዙት ስትሬት ይሆናል። ወደ ላይም ሲሄድ አያችሁት ስትሬት ይሆናል። ወደዚህም 45 ዲግሪ ስትሬት፣ ወደ ታችም ስትሬት ማለት ነው። ስለዚህ ኮንትሮልን ስለቀው እንዴት እንደሚሆን እዩት። ለማስመር ያስቸግራል። ልክ ኮንትሮልን ሲይዝ ስትሬት መስመር ከፈለግን በዚህ መልኩ ወደ ላይም ስንፈልግ 45 ዲግሪ ቀጥ ይልልናል። ኮንትሮል እንደዚህ እንይዝና አንድ ስትሬት መስመር ዝም ብለን ክሊክ አድርገን እናሰምራለን። ልክ ክሊክ ስናደርግ እንደዚህ ስትሬት መስመራችንን ያመጣልናል። አሁን ፖይንቶቹን አንድ ባንድ ላሳያችሁ ስለሆነ ቀስ ብላችሁ ተከታተሉኝ። ረጋ ብዬ ነው ማሳያችሁ። የመጀመሪያው ምንድነው? ስላይደር ይላል። ስላይደር ምንድነች? ለምንድነው የምታገለግለን? እዚህ ጋር መተናውን ለምሳሌ የሆነች ፖይንት መስራት ከፈለግን እዚህ ጋር ክሊክ እናደርግና ወደዚህ ሄደን እዚች ጋር ክሊክ ስናደርግ አንድ ፖይንት ሰራልን ስላይደር ማለት ነው። ስላይደር ለምንድነው የተባለው? ላይን ላይ ብቻ ነው የሚሰራልን። ላይን ባይኖር አሁን እዚህ ጋር ባዶ ቦታ ክሊክ ባደርግ አይሰራልኝም። ለምን? ስላይድ እያደረግን ነው የምንሄደው ላይን ላይ። ከዚህ ክሊክ አደርግና ይሄው ስላይድ እያደረኩ የምፈልገው ቦታ ስደርስ ክሊክ ሳደርገው ስላይድ አድርጎ ፖይንት ይሰጠኛል ማለት ነው። ከዚህ መነሳት ትችላላችሁ ከፈለጋችሁበት። ክሊክ ሳደርግ ፖይንት ሰጠኝ። ከዚህ እነሳለሁ። ስላይድ አድርጌ የምፈልገው ቦታ ስደርስ ክሊክ ሳደርግ ስላይደር ፖይንት ይሰጠኛል ማለት ነው። እንዳልኳችሁ ስላይደር ባዶ ቦታ ላይ አይሰራልንም። ምን ያስፈልገዋል? ስላይደር ለመንሸራተት ግዴታ ላይን ያስፈልገዋል። የመጀመሪያው ስላይደር ይሄን ይመስላል። በሁለተኛ ደግሞ የምናየው ምንድነው? ዲቨሎፕድ እዚህ ጋር አለች። ዲቨሎፕን ክሊክ ሳደርግ ጥቁር ያደርግልኛል። መርጫዋለሁ ማለት ነው። ዲቨሎፕድ ደግሞ የሚጠቅመን ለምንድነው? በሳይዝ ለመሄድ። እዚህ ጋር ለምሳሌ ቅድም ስላይደር ብለን የፈለግንበት ቦታ ነው እየሄድን ክሊክ ያደረግነው። ይሄኛው ደግሞ ምንድነው የምናደርገው? እንደዚህ ስናደርግ ከላይ ያያችሁ ቁጥሩን ከአንድ ጀምርና 2 3 እያለ ሳንሸራትተው እየጨመረልን ይሄዳል። ይሄኛው በለክቶ ነው የሚሄድልን ማለት ነው። ሜትር ነው ራሱ፣ እንደ ሜትር ወይ ደግሞ እንደ ማስመሪያ ነው። ለክቶ ነው የሚሄድልን ማለት ነው። ለምሳሌ ወደዚህ 13 መሄድ ብንፈልግ ምንድነው የምናደርገው? እዚህ ጋር ኪቦርዳችን ላይ ወደ ታች ዳውን አሮ ምልክትን መንካት እንችላለን እዚህ ጋር፣ ወይ ደግሞ እዚህ ጋር መተን ክሊክ ማድረግ እንችላለን። ልክ እዚህ ጋር መጥቼ ክሊክ ሳደርግ እንደዚህ ቦክሱን ባዶ ያደርግልኛል። 13 መሄድ ከፈለኩ 13 ብዬ ጽፍና ኢንተር እነካለሁ፣ ወይ ደግሞ ባዶ ቦታ መጥቼ ክሊክ ሳደርግ እንደዚህ 13 ለክቶ ያስቀምጥልናል። ይሄኛው 13 እንደሆነ በምን ቼክ እናደርጋለን? ልክ እዚህ ጋር መተን እንደዚህ ቀስቱን ስናስቀምጠው 13 ሴንቲሜትር መታል ወደዚህ ይለኛል፣ ለክቶ ይነግረናል ማለት ነው። የቅድሙ ግን ስላይደር ስለሆነ ሜጀርመንት የለውም፣ ደስ ያለን ቦታ ነው የምናስቀምጠው ማለት ነው። ስለዚህ የምንሄደው ፖይንት ሜጀርመንት የሚያስፈልገው ከሆነ በዲቨሎፕድ ተጠቅመን ነው የምንሄደው ማለት ነው። እዚህ ጋር አሁን እያንዳንዱ ቱሎቹን ለየብቻ ነው ማስረዳችሁ። በኋላ ፓተርኑን እየሰራው ስንሄድ እንዴት እንደምንጠቀመው አሳያችኋለሁ ማለት ነው። ወይ ደግሞ ጥቅሙ እዛ ላይ ግልጽ ይሆንላችኋል ማለት ነው። ስለዚህ ዲቨሎፕድ እንዳልኳችሁ ከዚህ ወደዚህ እንሄዳለን። 7 መሄድ ከፈለኩ ኪቦርዳችን ላይ ወደ ታች ያለችውን ቀስት ወይ ደግሞ ዳውን አሮን አንድ የስነካት እዛ ጋር ይወስድልኛል ከርሰሩን። እዚህ ጋር 7 መሄድ ከፈለኩ 7 ብዬ ጽፋለሁ። ከዛ ኢንተርን ስጽፍ እዚህ ጋር ያያችሁ 7 ላይ ያስቀምጥልናል። ልክ እዚህ ጋር ቀስቱን አምጥታችሁ ብቻ ምንም ሳነኩ እዚህ ጋር ስታስቀምጡት 7 ሴንቲሜትር ነው ይሄኛው ርቀት ይለኛል። ወደዚህኛው መጥቼ ሳስቀምጠው 13 ሴንቲሜትር ነው ርቀቱ ይለኛል። ስለዚህ በዚህ መልኩ ዲቨሎፕድን መጠቀም እንችላለን ማለት ነው። በሶስተኛነት የምናየው ደግሞ ሊንክድ ስንል ደግሞ ምንድነው? ይሄኛውም እንደ ስላይደር ላይን ላይ ብቻ ነው የሚሰራልን። ስላይደርን አይታችኋል። ላይን ላይ ባዶ ቦታ ስነካው አይሰራልንም። ሊንክድም ላይን ላይ ነው የሚሰራልን። ከስላይደር በምንድነው የሚለየው? አብረን እናያለን። የሊንክድ ጥቅም ምንድነው?
ከመስመሩ ወደ ላይና ወደ ታች ፖይንት መሄድ ከፈለግን ምንድነው የምናደርገው? ሊንክድን ክሊክ እናደርግና ወደ ፈለግነው ይሄኛው መውሰድ እንችላለን። እዚህ ጋር ወደ ላይ 2 ሴንቲሜትር መሄድ ከፈለኩ ምን አደርጋለሁ? እዛ ጋር ከላይ ኤክስ ላይ አንጽፍም። አክሲስን በደንብ ስላስረዳኋችሁ እዛኛው ቪዲዮ ላይ አክሲስን ሄዳችሁ በደንብ ተረድታችሁ ትመጣላችሁ ማለት ነው። በባለፈው ቪዲዮ ስላስረዳው አሁን መድገም ነው የሚሆነው። እዛ ቪዲዮ ላይ ክሊር የሆነለት ሰው አሁን የማወራው ነገር ግልጽ ይሆንለታል ማለት ነው። ስለዚህ ቀስታችን አሁን ወደ ላይ መሄድ ከፈለግን ኤክስ ላይ አንጽፍም አይደል? ኤክስ ወደ ጎን ነው ብለናል። ወደ ጎንና ወደ ጎን ነው ብለናል። ስለዚህ ወደ ላይ ስንሄድ ዋይ ነው ካልን ዋይ ወደ ላይ ሲሄድ ደግሞ ምንድነው ብለናል? አክሲስ ላይ ፖዚቲቭ አይደል? ስለዚህ ዋይ ላይ ምን ብለን እንጽፋለን? 2 ሴንቲሜትር ከዛ ኢንተር። ልክ ኢንተርን ስንነካ ይሄው ወደ ላይ የወጣ ነው 2 ሴንቲሜትር ለክቶ ወደ ላይ ይወጣልኛል ማለት ነው። ሌላም 1 ሴንቲሜትር መሄድ ከፈለኩ እንዳልኳችሁ ላይን ላይ ነው የሚሰራው። ክሊክ አደርጋለሁ እዚህ ጋር ወደዚህ መጣና ምን አደርጋለሁ? እዚህ ጋር ኪቦርዳችን ላይ ወደ ታች ያለችው ምልክት ክሊክ ሳደርግ ኤክስ ላይ ያመጣልኝ። ኤክስን አልፈልግም ወደ ታች አድርጌ ዋይ ነው። ዋይ ላይ አንድ ጽፍና ልክ ኢንተር ሳደርግ እዚህ ጋር ለክቶ አንድ ላይ ያስቀምጥልኛል ማለት ነው። ዋይ ላይኛው 2 ሴንቲሜትር ነው፣ ይሄኛው ደግሞ 1 ሴንቲሜትር ነው ማለት ነው። ስለዚህ የሊንክድ ጥቅሙ ላይን ላይ ወደ ላይ ሴንቲሜትሮች ለመሄድ ነው የሚያገለግለን ማለት ነው። ስለዚህ በዚህ መልኩ ሊንክድን መጠቀም ትችላላችሁ ማለት ነው። አራተኛው ደግሞ ምንድነው? ኢንተርሴክሽን ይላል። ከስሙ እንደምንረዳው ሁለት መስመሮች ሲተላለፉ ያለችዋ ፖይንት ነው ማለት ነው። ስለዚህ እዚህ ጋር አንድ መስመር ስለሚያስፈልገን ስትሬት ላይ ሄድና ክሊክ አድርጌ ቅድም እንዳልኳችሁ ስትሬት ለማድረግ ይሄንን ምን እንይዛለን አልኳችሁ? ኪቦርዳችን ላይ ኮንትሮል። ጎበዞች እናንተ አትረሱ። ኮንትሮልን ክሊክ ስናደርገው እንዲህ ስትሬት ይሆንልኛል። ብለቀው ኮንትሮልን አያችሁት? እንደዚህ የተጣመመ መስመር እዚህ ጋር ዝግዛግ ያደርግብናል። ስለዚህ ስትሬት እንዲሆንልን ኮንትሮልን ክሊክ ሳደርግ ስትሬት ያደርግልኛል። ክሊክ አደርጋለሁ። ከዛ ኢንተርሴክሽን ጥቅሙን ላሳያችሁ ነው። ኢንተርሴክሽን የሚለውን ክሊክ አደርገውና እዚህ ጋር መጥቼ ሁለቱ የተገናኙበት መሃል ፖይንቷ ላይ ሁለቱ የተገናኙት ፖይንቷ ላይ እዚህ ጋር ፖይንት ልጨምር ወይ ደግሞ ሁለቱን ኢንተርሴክት ያደረገ ፖይንት ልጨምርልን ነው የሚለኝ። ኢንተርሴክሽንን ከመረጥኩ በኋላ መጥቼ እዚህ ጋር ክሊክ አያችሁ፣ ክሊክ ሳደርግ ሁለቱ የተላለፉበት ላይ አንድ ፖይንት ጨመረልኝ ማለት ነው። ኢንተርሴክሽን ፖይንት ጨመረልን። ስለዚህ እዚህ ጋር ክሮስ የሚደራረጉ ነገሮች ላይ ፖይንት ለመጨመር ነው የሚረዳን ማለት ነው። አምስተኛ ላይ ደግሞ እዚህ ጋር የምናየው ምንድነው? አድ ፖይንት። አድ ፖይንት ምንድነው ጥቅሙ? እዚህ ጋር የተለያዩ ፖይንቶችን እዚህ ጋር ለመጨመር የምንሰራው ስራ ፖይንቶች የሚያስፈልጉን ከሆነ ይኸው ከዚህ መስመር እነሳለሁ። የምፈልግበት ጋር እዚህ ጋር ራሱ ሜዠርመንት ይለካልኛል። ልክ የምፈልግበት ቦታ ስደርስ ክሊክ አደርገዋለሁ። አያችሁ እዚህ ጋር እነሳለሁ። ስላይደርን ካያችሁት ምንም ሜዠር አያደርግልንም። ዝም ብለን የምንፈልገው ቦታ ነው የምናስቀምጠው። አድ ፖይንት ግን እዚህ ጋር ይለካልናል። እያንዳንዱን ፖይንቶች እዚህ ጋር ለመስራት ነው የሚረዳን ማለት ነው። በመቀጠል የምናየው ደግሞ ምንድነው? ሪላቲቭ ፖይንት የሚለው ነው። ሪላቲቭ ፖይንት ከሊንክድ ጋር ተመሳሳይ ነው። ይሄኛው ግን ምንድነው የሚለየው? ሊንክድን ካያችሁት ላይን ላይ ብቻ ነው የሚሰራልን። አያችሁት? እዚህ ጋር ላይን ላይ ብቻ ነው የሚሰራልን። ባዶ ቦታ እዚህ ጋር መጥቻውን ክሊክ ባደርግ አይሰራልኝም። ሪላቲቭ ፖይንት ግን እዚህ ጋር ከሊንክድ የሚለየው ምንድነው? ከዚህ ተነስተን ወደዚህም እንደዚህ ይሰራልናል። እንዳልኳችሁ ኮንትሮልን ስትይዙ ስትሬት ያደርግላችኋል። ወደ ላይም እንደዚህ ማድረግ ከፈለግን እንደ ሊንክድ ክሊክ እናደርጋለን። ከዚህ ከባዶ ቦታም ተነስቼ ወደ ፈለግነው ፖይንት እንደዚህ ወደ ፈለግነው ፖይንት ብንሄድ ሪላቲቭ ፖይንት ይሄድልናል። ከላይም እንሂድ ካለን ከላይንም ተነስተን እንሂድ ካለን ይሄድልናል። ከባዶ ቦታም ወደ ባዶ ቦታ እንሂድ ካለን ይሄድልናል፣ ፖይንት ይሰራልናል ማለት ነው። ስለዚህ ሪላቲቭ ፖይንት ያ ነው ልዩነቱ ከሊንክድ ጋር ማለት ነው። በመቀጠል የምናየው ደግሞ አላይን ቱ ፖይንት። አላይን ቱ ፖይንት ማለት ምንድነው? ሁለት የተጣመሙ ፖይንቶችን ስትሬት አድርግልኝ ማለት ነው። እዚህ ጋር አሁን ለምሳሌ ሁለት ፖይንቶች እዚህ ጋር አሉ አይደል? እዚህ ጋር ሁለቱ ፖይንቶች አሉ። ሁለቱም ፖይንቶች ስትሬት ማድረግ ከፈለግን ወይ ደግሞ አንደኛውን ከአንደኛው ጋር እኩል ማድረግ ከፈለግን ምን እናደርጋለን? አላይን ቱ ፖይንት የምትለውን ክሊክ እናደርግና እዚህ ጋር መጥቼ ክሊክ አደረኩኝ። እዚህ ጋር መጣና ክሊክ ሳደርገው የላይኛውን ወደ ታች አወርድልናል። አያችሁት? የላይኛውን ወደ ታች አወርዶ እኩል ያደርግልናል ማለት ነው።
ስለዚህ እዚህ ጋር አላይን ቱ ፖይንት ይሄኛው ነው ጥቅሙ ማለት ነው። በመቀጠል ደግሞ የምናየው አላይን 3 ፖይንት የሚለው ነው። አላይን 3 ፖይንት እዚህ ጋር ከአላይን 2 ፖይንት ጋር ተመሳሳይ ነው። አላይን 3 ፖይንት የምንለው ምንድነው? 3 ፖይንቶቹን ስትሬት ነው የሚያደርግልን ማለት ነው። ስለዚህ እቺ አንድ አለች፣ እዚህ ጋር 2 አለ፣ እዚህ ጋር 3 አለ። እነዚህ ሶስቱን ስትሬት እናርጋቸው እስቲ። የመጀመሪያውን ክሊክ እናረጋለን። ወደዚህኛው ነው፣ በዚህ መልኩ ነው ስትሬት የሚሆኑት። ስለዚህ የመጀመሪያውን ክሊክ አረኩኝ፣ ሁለተኛው ላይ እጄ ክሊክ አረጋለሁ፣ ሶስተኛው ላይ መጥቼ ክሊክ ሳረግ ሶስቱንም በአንድ መስመር ይደረድርልኛል ማለት ነው። ልክ ክሊክ ሳረግ አያችሁ ሶስቱንም ስትሬት ላይ እንደዚህ ዲያጎናል አድርጎ ደረደረልኝ። ስለዚህ አላይን 3 ፖይንት ለዚህ ነው የሚጠቅመን ማለት ነው። በመቀጠል የምናየው ደግሞ ዲቪዥን የምንለው ነው። ዲቪዥን ስንል ያው ማካፈል ነው። ስለዚህ ዲቪዥንን ክሊክ አረግና እንዴት ነው የምናካፍለው? ለምሳሌ ልክ መጀመሪያው ላይ ክሊክ አረጋለሁ፣ እስከምፈልገው ርቀት ሄድና እስከዚህ ነው የምፈልገው ብንል እዚህ ጋር መጥቼ ክሊክ አረጋለሁ። ልክ እዚህ ጋር ክሊክ ሳረገው ከላይ ቦክስ ያመጣልኛል። ለስንት ነው ማካፈል የምትፈልገው ብሎ ቦክስ ያመጣልኛል። እኔ አሁን ለ4 ነው ማካፈል የምፈልገው ብዬ እዚህ ጋር 4 ቁጥር ነካና ኢንተር ነካለሁ። ልክ ኢንተርን ስነካ አያችሁት እዚህ ጋር ለ4 ቦታ አካፈለልን። 1 2 3 4 4 ቦታ እኩል 4 ቦታ ከፈለልን። ዲቪዥን የሚጠቅመን ለዚህ ነው ማለት ነው። ፓተርን የምትሞክሩ ካላችሁ የሸሚዝ እጅጌ ስንሰራ አካፍለን አይደል የምንሰራው እንደዚህ። ስለዚህ ዲቪዥንን ተጠቅመን በዚህ መልኩ ነው የምንሰራው ማለት ነው። ስለዚህ ፖይንት የሚሉትን እያንዳንዱን አንድ በአንድ ዲቴል አይተን ጨረስን ማለት ነው።